ሁለት ዓመት አንገትሽን ደፍተሽ አንድ ብር ሳታውጪ ያዢና ነይ እዚህ ስራ ጀምሪ ትሰሪያለሽ። ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባል። ቤተሰብሽ ራሱ ወላሂ አሰባችሁታ 10 ምናምን አመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን አመት እኮ ለፍተሻል። አብረሽ ከነሱ ጋር የደህንነት ኑሮ ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው። አንቺ ቀልጠሽ ማለት ነው። ስለዚህ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬት እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ እና ለራሳችሁ ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው፣ አንድ ልጅ ብዙ ነው። እዚህ መታችሁ ቢጣችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እናትና አባት እንደውም አባት ይሻላል። አብሶ እናት ብር አይበቃት፣ ወላሂ አይበቃት። በቃ 10 ሺህ ብር ብትልኪም ትናንትና በ10 ብር የኖረችውን ኑሮ ዛሬም እንደዛው በ10 ሺህ ብር ትኖራለች። 100 ሺህ ብር ብትልኪ በ100 ሺህ ብር ትኖራለች። 200 ሺህ ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም። ስትመጪ ራሱ አንድ ቤት ቀለም ላይ ይቀባ ይችላል አንቺ ስሩ ብለሽ የላክሽበት ብር። ኤኒዌይስ ወሬ ያበዛውባችሁ አፉ በሉ። ለራሳችሁ ኑሩ እሺ፣ ለራሳችሁ ኑሩ። ወላሂ ለአዝም ለራሳችሁ ኑሩ። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣኝ ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? ያፈር በልቼ ነው እኔ የምኖረው። ለምንድን ነው አንተ ምረዳ? አያችሁ፣ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ሁሉ እንጂ እናንተ እንደዚህ ያደርግላችሁ ምናምን። አንቺስ ማን አለሽ ሀቢብቲ? አንቺ ብትታመሚስ ማን ይሰበስብልሻል? እኔ ፌመስ ነኝ።